ንጹሃንን የበላው የጀዋር አመጽና የተከተለው የመንበር ስልጣን መንገድ። ጀዋር የአያቶላነቱ ዘመን እየተቀዛቀዘበት ሲመጣ አመጽ ማስነሳት፣ መንግስትን ማስፈራራት እንደሚችል ለማሳየት እድል አገኘ። እዚህ ሀገር ውስጥ ሁለት መንግስት አለ። አብይ የሚመራው መንግስትና የቄሮ መንግስት አለ። በአንዲት የተረገመች ሌሊት መንግስት አጃቢዎችን ያለኔ ፍቃድ ሊቀይርብኝ ሞክሯል በማለት ባሰማው የድረሱልኝ ጥሪ በአንድ ቀን ብቻ ከ86 በላይ ወጣትና ምስኪኖችን አስገደለ። ነበረኝ የአምቱ ሴኩሪቲ በማንሳት በዱርዮች በቤቴ ላይ ጥቃት በማድረግ ጉዳት በማድረስ የብሔር ግጭት ለማሳበብ እንደታሰበ ነው ያሉኝ መረጃ የሚያሳዩት። በፍርሃትና በስሜታዊነት ባደረገው የጥፋት ጥሪ በከንቱ ከሞቱት በተጨማሪ የብዙዎች ንብረት ወደመ። ከኖሩባቸው ከተሞች፣ መንደሮች የተፈናቀሉ ብዙዎች ናቸው። አካል ጉዳተኞችም ሆነዋል። የሃይማኖት ተቋማት ላይ ጥቃት ተፈጸመ። በአጠቃላይ የኢትዮጵያ ውስጥ ባልተለመደ ሁኔታ ህዝብን ኢላማ ያደረገ ጥቃት በጀዋር ደጋፊዎች ተፈጸመ። ይህንን ጀዋራዊ ውድመት ተከትሎ ግን መላው ኢትዮጵያ ህዝብ ደነገጠ። መንግስት ይህንን ሰው ስርዓት የማይስዘው ለምንድን ነው የሚሉ ጉምጉምታም እዚህም እዚያም መሰማት ጀመረ። ህዝቡም ከጀዋርም በላይ በመንግስት ችላ ባይነት አዘነ። የሆነው ሆኖ በመንግስትና በአገር ሽማግሌዎች የጋራ ጥረት እንደ ሻሸመኔ፣ አርሲ ነገሌ፣ ባቱ፣ ኢተያ ወዘተ ያሉ ከተሞች ተረጋግተው ህዝብ ወደ ሰላማዊ ህይወቱ ተመለሰ። በዚህም የመጀመሪያው ጀዋራዊ ህዝብን በህዝብ ላይ የማስነሳት አመጽ የነፍስ መጥፋትና የንብረት ውድመትን አስተናግዶ ረገብ አለ። የዚህ ሰው ጦስ ምን ሊያስከትል እንደሚችል ግን ልብ ያለው ልብ ብሎም ነበር። ሰውየው የህዝብ መጨራረስ ግድ የማይሰጠው ይልቁንም እርሱም ብሎ በወጣው ስንት ቤተሰብ ላይ ውድመት ማድረስ እንደተቻለና ስንት ወጣት በግርግር እንደተሰዋለት አፉ ሞልቶም ያለምንም ጸጸት ይልቁንም በኩራት ይናገር ነበር። እነሆ አሁንም ያለምንም ህፍረት አልጸጸትም የሚል መጽሐፉን አሳትሞ በመሸጥ ላይ ይገኛል። ከፍተኛ የሚባል ውድመትን አስከትሎ ያለፈውን ሁለተኛውን የአመጽ ሙከራ የአጫሉ ሁንዴሳ መገደል ተከትሎ በኦኤምኤን ቴሌቪዥን ቀስቃሽነት የተቀሰቀሰው ጀዋር መራሽ አመጽ ነው። ጀዋር አጫሉ ሁንዴሳን በኦኤምኤን ቴሌቪዥን በራሱ ጋዜጠኛ ቃለ መጠይቅ አስደረጎለት አጫሉ ከተወሰነ የህዝብ ክፍል ጋር እንዲቃቃርና ጥርስ እንዲነከስበት ካስደረገ በኋላ በጥቂት ቀናት ውስጥ አጫሉ እንደተገደለ ይታወቃል። አወላላ ነመንበረንሌ ነመበርኖታን ፈጎንዴም ፉል ዱራፍ ናሞቲ ሸከ ቀባን ኢንፎርማቲቭ አድና በሳስተቹ ሽመልሶ ፍትና ቀቤ ኤርጋጎቴ በጋት ጨብሲቴና እንጂ አጫሉ ማን ገደለው የሚለውን ጥያቄ ላይ ጀዋር በመጻፉ መንግስትን ተጠርጣሪ አድርጎ ለመሳል ይሞክራል። ይህም ጀዋር ምን ያክል የክፋቶች አባት እንደሆነ ያሳያል። ይኸውም አጫሉ የመንግስት ደጋፊ መሆኑን በራሱ በጀዋር ቴሌቪዥን ጣቢያ ላይ በቃለ መጠይቁ ግልጽ አድርጎ ነበር። በተግባርም መንግስት በተለየ ሁኔታ አጫሉን እንደሚፈልገው ጋዜጠኛው ራሱ አጫሉን እየነዘነዘ ይገልጽና አጫሉንም በጥያቄው ያፋጥጥ ነበር። አጫሉ የጠመንጃ አመጽ አያስፈልግም በማለቱ ሸሪም በግልጽ እየዛተችበት ነበር። በአጠቃላይ በወቅቱ የአጫሉ አቋም የአመጽ ጠማቂውን ጀዋርና የሸኔን እንቅስቃሴ የሚጎዳ እንጂ መንግስትን የሚጎዳ አንዳችም ነገር አልነበረም። ስለዚህ መንግስት አጫሉን ለምን ይገድለዋል? በራሱ ላይ አመጽ ለማስነሳት አስበው መንግስት ህዝብ ይገዳደል ጉዳት እንጂ ምን ጥቅም ያገኛል? ለሁሉም የአጫሉን ግድያ ዱካ ለማጥፋት ይሆን ወይም መንግስት እንዲጠላ ለማድረግ ጀዋር ዛሬም የአጫሉ ሞት በድጋሚ ለፖለቲካ ጥቅም ለማዋል ሲዳክር ይታያል። የሆነው ሆኖ በወቅቱ በትውልድ አገሩ አምቦ ለመቅበር በመጓዝ ላይ የነበረውን የአጫሉ ሁንዴሳን አስክሬን ጀዋር ከመንገድ ላይ ካስመለሰ በኋላ አስክሬኑን ይዞ የኦሮሚያ ብልጽግና ፓርቲ ግቢ በኃይል እንዲጣስ አድርጎ በመግባት ሞት ያስከተለ ትርምስና በጥብጥ ማድረጉ የቅርብ ጊዜ ትዝታ። በዚሁ ምክንያት ጀዋር ከነግብረ አበሮቹ በቁጥጥር ስር መዋሉ ሲረጋገጥ፣ ነገር ግን ፖሊሶች ስልክ ሳይቀበሏቸው በፊት በግብረ አበሮቹ ደዋይነት እንደተለመደው ሻሸመኔ፣ አርሲ ነገሌ፣ ዶዶላ፣ ባቱ፣ ይተያ፣ አሰላ፣ አዳማ ወዘተ የምስራቅ ኦሮሚያና ምዕራብ አርሲ ከተሞች ኦርቶዶክስ ሃይማኖት ተከታዮችን ኢላማ ያደረገ አመጽ አስለቆሱ። በአመጹም እንደተለመደው ብዙ ምስኪን ኢትዮጵያውያን ታረዱ፣ በድንጋይም ተወገሩ፣ ንብረታቸውም ወደመ፣ ተፈናቀሉ። አስከፊ ጥፋትን ተመዝግቦ አለፈ። የአጫሉን አስክሬን ለአመጽ ማነሳሻነት የተጠቀመው ጀዋር የተመኘውን አመጽ አስታክቶ የተመኘውን ውድመትና የንጹሃንን ሞት ቢያስከትልም መንግስትን የመበጥበጥ ግቡ ግን ሳይሳካለት ቀርቷል። መንግስት ከጀዋር መራመጽ ህዝቡን ለመታደግ ርብርብ አድርጎ የአመጹ ግብ እንዳይሳካ ከማድረግም በላይ ለመጀመሪያ ጊዜ ጀዋርና በርሱ ፕሮፓጋንዳ ተነስተው አብረው የኖሩትን ህዝብ የሚያጠቁ ወሮበሎችን ለህግ አቅርበዋል። በተጨማሪም
የጀዋር ዓላማና ስትራቴጂ የማስፈጸም ስልት ሁሉ በግልጽ ታውቋል። እኔ ኦሮሚያ መገንጠል ብፈልግ ኖሮ ማከለከለኛ ኩድ አብዳን ፎርማን ዜጎ ምንድነው ሰው ይቃዣል እኮ። ዓላማው ስልጣን መያዝ ወይም መንግስት መቀየር፣ ስትራቴጂው ህዝባዊ አመጽ ማስነሳት፣ ስልቱም ህዝብን በሃይማኖትና በጎሳ በማጋደል ለመቆጣጠር አስቸጋሪ የሆኑ ትርምሶችን መፍጠር መሆኑ የአደባባይ እውነታ ሆኗል። ጀዋር በእስር ቤት በቆየባቸው ጊዜያት በእነዚህ አካባቢዎች በድጋሚ በተደረገ የማረጋጋትና የእርቅ ጥረቶች ህዝቡ ተረጋግቶም ወደ ሰላማዊ ኑሮ የተመለሰ ቢሆንም የጀዋር ትሩፋቶች የሆኑት ግለሰባዊና ማህበራዊ ውድመቶች ግን ጉዳታቸው እንዲህ በቀላሉ የሚታይ አይደለም። የጀዋር ዓላማ ከእንግዲህ እንዴት እንደሚፈጸምና ምን ሊያስከትል እንደሚችል ለሁሉም ግልጽ ሆኗል። የህዝብ ብሶቶች የሚመስሉ በደባ የተቀነባበሩ መረጃዎችን ያሰራጫል፣ አመጽ ይቀሰቅሳል፣ ህዝብን ከህዝብ የሚያጋጭ የሚጠላቸውን የሃይማኖትና የህዝብ ክፍሎች ሁሉን አቀፍ ውድመት እንዲያስተናግዱና እንዲፈናቀሉ ያደርጋል። ጅርቱ ሃዳሼ ጅርቱ ዋንታ ኮንሻኪና መንግስት የማረጋጋት ሥራውን እንዲከብደው ለማድረግ ይሞክራል። ሀገር ወደ አጠቃላይ ግጭትና አለመረጋጋት እንድታመራ ያደርጋል። በውጤቱም የመንግስት ውድቀትን ሊያስከትል ይችላል ብሎ ያምናል። የሆነ ሆኖ በአመጹ በትንሹ ጀዋር የሚጠላቸው የህዝብና የሃይማኖት ክፍሎች ከባድ ጉዳት ያስተናግዳሉ። ለኦሮሞዎች የምምለው ምንድነው? እኔ ስለ እስልምና ብዙ መናገር የጀመርኩት ከጎንደር የመጣ ጓደኛ ስላገኘው። እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም፣ በሜንጫ አንገቱን ነው የምንለው። በህይወት የተረፉትም ለወደፊቱ በፍርሃት ተሸማቀው ለመኖር ይገደዳሉ ወይም አካባቢውን ለቀው ይወጣሉ። ይህ የጀዋር ህልም ነው። ሆኖም ግን መቼም አይሳካለትም። የጀዋር የአያቶላነት ዘመንና የመከነው የስልጣን ጉዞ። ያኔን ከስልጣን ለማስወገድ በተደረገ ትግል ውስጥ ጀዋር ራሱን ብቸኛ አታጋይ አድርጎ መውሰዱ ያመጣበት ራስን የማምለክ አባዜ ቀላል የሚባል አይደለም። እኔ ኦሮሚያ መገንጠል ብፈልግ ኖሮ ማከለከለኛ ኩድ አብዳን ፎርማን ዜጎ ምንድነው ሰው ይቃዣል እኮ። ኢህአዴግን እኮ ሆነ ብለን እኮ ነው የተውነው በቦታው። አዲስ አበባን በቀለበት ውስጥ አድርገን በ24 አወር በቆጣጠር የሚያስችል አቅም ነበረን። ብንፈልግ ኖሮ ኦሮሚያ መገንጠል ብንፈልግ ኖሮ ኖባዲ ኩድ ፕሪቨንት ዳስ ፎርማን ዜጎ። አሁንም ከፈለገን ኖባዲ ካን ፕሪቨንት ዳስ። ይሄንን መንግስት ውስጥ ያሉ ሰዎች ያውቃሉ። አንዳንዶች እንደሚሉት በቄሮ አመጽ መረጋጋት ወቅት ጀዋር ይጠብቅ የነበረው ሁሉን ያደረግከው አንተ ነህ፣ በመሆኑም መንግስትነት ላንተ ይገባሃል፣ እባክህ ለውጥ እመራለን ተብሎ ከቦሌ አየር ማረፊያ በቄሮ ታጅቦ 4 ኪሎ ቤተ መንግስት የሚገባ መስሎት ነበር። ነገር ግን የሳውን ቀርቶ እርሱ እንደሚለው ከኛም መካከል ለውጡን ማን እንዲመራ ተወዳለ ተብሎ አስተያየት እንደተጠየቀ ነው የሚናገረው። ገና የኦህዴድ ሳይሆን ያው ድርድር ነበር። እኛ እንደዳደ ነበር ከህወሓቶች ጋር ስልጣን እንደሚለቁ ማዕከላዊ ስልጣን እንደሚለቁ ስምምነት ላይ ከደረስን በኋላ ማይሆን የሚለው ሲል ያቤ ሲመጣ አናግሬው ነበር። ለኔ ግልጽ ነበር። እኔ ሰውን ማሳመን አልቻልኩም። መጀመሪያ ኦህዴዶችን ማሳመን አልቻልኩም፣ ቀጥሎ ህዝቡን ማሳመን አልቻልኩም። ስለዚህ አቆም። ይህ ለጀዋር ከባድ ነገር ነበረ። ከጠበቀው ጋር የሚሄድ አልነበረም። ግና ምንም ማድረግ ያልቻለው ጀዋር የራሱን የረጅም ጊዜ ስትራቴጂ በመንደፍ እከሌ ይምራ እከሌ እንዳይመራ ወደ ማለት መግባቱን ይመሰክራል። ለምሳሌ ኦቦ ለማ ወይም ዶክተር ወርቅነህ ወይም አቶ ገዱ ይምሩ፣ ዶክተር አብይ ግን እንዳይመራ ማለቱን ራሱ በተደጋጋሚ ነግሮናል። አንድ ማን ተንትነን ሰራ። ከዚህ አንፃር 4 ነበሩት እዚህ የሚለኝ ለማ፣ አባዱላ፣ ወርቅነህና አብይ ነበሩ። ለእያንዳንዱ ጥንካሬና ድክመታቸውን ደርድረን አስቀመጠ። ጥንካሬያቸውና ድክመታቸውን ደምረን የተሻለ ውጤት የነበረው ለማ ነበር። የኛ ሐሳብ የነበረው ለማ ጠቅላይ ሚኒስትር ሆኖ ገዱ ምክትል ከሄደ የተሻለ ነበር። ይሁን እንጂ በዚህም የሆነው ጀዋር የተመኘው አልነበረም። የኢህአዴግ አመራሮች ለአስተያየቱ ቦታ ሳይሰጡ ነገር ግን በከፍተኛ ትንቅንቅ ውስጥ አልፈው ዶክተር አብይን መረጡ። ይህ በመሆኑ ታጅበው 4 ኪሎ የመግባቱን ህልም ማብቃቱን የተረዳው ጀዋር ወደ አገር ቤት ልምጣ ብሎ ዶክተር አብይን መጠየቁን በተደጋጋሚ ይነግሩናል። መልሶ ደግሞ አትምጣ ተባልኩ ይላል። እንደመጣ አይፈልጉም ነበር ጠቅላይ ሚኒስትሩ። ስጋት ስለነበረ እንዳልመጣ ነበር የተፈለገው። እኔ ግን የኔ መሄድ ኮንፊደንስ ይሰጣል፣ መረጋጋቱን ያጠናክራል ብዬ ስላሰብኩ መጣው። ግን መምጣቱም አልቀረም። ደመቅ ያለ አቀባበል በሚሊኒየም አዳራሽ ተደርጎለት መኖሪያ ቤትና አጃቢዎች ተመደቡለት። ወዲያውም ይህ መንግስት ያነገስኩት እኔ ነኝ፣
ሀገር የሚያስተዳድርበትን ካልኩሌተር የሰጠሁትም እኔ ነኝ በማለት ይህ መንግስት ከኔ ፍቃድ ውጪ ከተንቀሳቀሰ ከስልጣን የማስወገድ አቅም በእጄ ነው የሚል ማስፈራሪያ መሰል ንግግር አደረገ። እኔ ሞንጎ ቄሮዎች እኮ ካልኩሌተሩን እየሰራ ነው እኛ ነን። መደመሩ ሳይጀመር በፊት መደመሩ እንዲጀመር ካልኩሌተሩን ሰርተን ለለውጡ አመራር ያቀበልነው እኛ ነን። ስለዚህም በወዳጆቹ ዘንድ በኢራኑ ሃይማኖታዊ መሪ አምሳያ ኢትዮጵያዊ አያቶላ ተብሎ ተጠራ። መሾምና መሻር የሚችለው ታላቁ አያቶላ ጀዋር ብቻ ነው የሚለው ፕሮፓጋንዳ ማህበራዊ ሚዲያውን ሞላው። ስለዚህ እዛ አልነበርኩም ብሎ የወያኔንም ወንበር የኦሮሞን ህዝብ ድጋፍ ማግኘት ፈለገ። አይቻልም፣ እንደናሙ አይቻልም። ኖ ዌይ። እንዲህ አይነት ማጭበርበር በቪዲዮ ተቀርጦ እንደመውጣት አይደል? ይህ ከኖድባችንም አዋርዶናል። እንዲህ አይነት ወራዳን ለጠቅላይ ሚኒስትርነት አናጭም። ጀዋርም አስፈሪ ገጽታን የተላበሰ መሰለ። በበዓላት፣ በታላላቅ ዝግጅቶች፣ በህዝባዊ ስብሰባዎች፣ በፖለቲካዊ ውይይቶች ወዘተ ጀዋር ግንባር ቀደም ተጋባዥ ሆነ። ወደ መኖሪያ ቤቱ የሚጎርፈው ስልጣን ናፋቂም በዛለት። በሶደሬ መዝናኛ ስፍራ በተደረገ አንድ ስውር ስብሰባ አባገዳዎችን በማሳመን የአባገዳ ሥርዓት አባዱላ ወይም የጦር መሪ ለመሆን እንዲሁም ተጽዕኖን ለማስፋት ጥረት አድርጎ እንደነበር ይነገራል። እርሱም በበላይነት የሚያምታታው ጋዲሳ ሆገንሳ ኦሮሞ የኦሮሞ አመራሮች መማክርት የሚባልና ከክልሉ መንግስት በላይ ሆኖ ለመንግስት መመሪያ የሚሰጥ አንድ የመንግስት አመራሮችና የተቋሚ ፖለቲካ ፓርቲዎች መሪዎች ስብስብ ተቋቁሞ ነበር። ከክልሉ ህዝብ ተወካዮች ምክር ቤት ጫፌ ኦሮሚያ በላይ ወይም ትዩ ራሱን ያስቀመጠው ይህ ስብስብ በማገባው ጉዳዮች መግባት በማብዛቱና ምንም ህጋዊ መሰረት የሌለው በመሆኑ እድሜው ሊረዝም አልቻለም። ከዚህም ጋር ተያይዞ የጀዋር አያቶላነት እየተቀዛቀዘ መጣ። ወደ መንበረ ስልጣን ሊመጣበት የተበተበው ሴራ ያልተሳካለት ጀዋር ከዚህ ጊዜ ጀምሮ የለውጡን መሪዎች ማጣጣል ጀመረ። ጆሮአቸውን ደፍነው ሀገርን ይዘው እየሄዱ ነው። እኛ እየወደደ ያለ መንግስት ሀገርና ህዝብን እንዳይወድ ከወደቀ በራሱ ጊዜ ይዘት ሀገርን አፍርሶ በህዝባችን ስም እየነገደ የህዝባችን ስም መቃብር እንዲገባ ላለመፍቀድ ነው እየተንቀሳቀስን ያለው ማለት ነው። እነሆ ዛሬም ስራ ፈት እንከነቃሽ ሆኖ ቀጥሏል። ከትላንት ሴራው የዛሬውን የሚለየው ህዝቡም እንትፍ ብሎ በተፋበት ወቅት ላይ የተጀመረው የሴራ ጉንጉና መሆኑ ነው የሚያሳዝነው። አይ አያቶላ እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። እዚህ ሀገር ውስጥ ሁለት መንግስት አለ። አብይ የሚመራው መንግስትና የቄሮ መንግስት አለ። ከመስከረም 30 በኋላ አንድም ሰው እዚህ ሀገር ውስጥ አንድም ፓርቲ ከአንዱ በበለጠ ሀገር የማስተዳደር ለየተነሲ አለኝ ማለት አይችልም። እኔ ሞንጎ ቄሮዎች እኮ ካልኩሌተሩን እየሰራ ነው እኛ ነን። መደመሩ ሳይጀመር በፊት መደመሩ እንዲጀመር ካልኩሌተሩን ሰርተን ለለውጡ አመራር ያቀበልነው እኛ ነን። እኔ ኦሮሚያ መገንጠል ብፈልግ ኖሮ ማከለከለ። የጀዋር የአያቶላነት ዘመንና የመከነው የስልጣን ጉዞ ወያኔን ከስልጣን ለማስወገድ በተደረገ ትግል ውስጥ ጀዋር ራሱን ብቸኛ አታጋይ አድርጎ መውሰዱ ያመጣበት ራስን የማምለክ አባዜ ቀላል የሚባል አይደለም። አንዳንዶች እንደሚሉት በቄሮ አመጽ መረጋጋት ወቅት ጀዋር ይጠብቅ የነበረው ሁሉን ያደረግከው አንተ ነህ፣ በመሆኑም መንግስትነት ላንተ ይገባሃል፣ እባክህ ለውጥ እመራለን ተብሎ ከቦሌ አየር ማረፊያ በቄሮ ታጅቦ 4 ኪሎ ቤተ መንግስት የሚገባ መስሎት ነበር። ነገር ግን የሳውን ቀርቶ እርሱ እንደሚለው ከኛም መካከል ለውጡን ማን እንዲመራ ተወዳለ ተብሎ አስተያየት እንደተጠየቀ ነው የሚናገረው። ይህ ለጀዋር ከባድ ነገር ነበር። ከጠበቀው ጋር የሚሄድ አልነበረም። ግና ምንም ማድረግ ያልቻለው ጀዋር የራሱን የረጅም ጊዜ ስትራቴጂ በመንደፍ እከሌ ይምራ እከሌ እንዳይመራ ወደ ማለት መግባቱን ይመሰክራል። ለምሳሌ ኦቦ ለማ ወይም ዶክተር ወርቅነህ ወይም አቶ ገዱ ይምሩ፣ ዶክተር አብይ ግን እንዳይመራ ማለቱን ራሱ በተደጋጋሚ ነግሮናል። ይሁን እንጂ በዚህም የሆነው ጀዋር የተመኘው አልነበረም። የኢህአዴግ አመራሮች ለአስተያየቱ ቦታ ሳይሰጡ በከፍተኛ ትንቅንቅ ውስጥ አልፈው ዶክተር አብይን መረጡ። ይህ በመሆኑ ታጅበው 4 ኪሎ የመግባቱን ህልም ማብቃቱን የተረዳው ጀዋር ወደ አገር ቤት ልምጣ ብሎ ዶክተር አብይን መጠየቁን በተደጋጋሚ ነግሮናል። መልሶ ደግሞ አትምጣ ተባልኩ ይለናል። ግን መምጣቱም አልቀረም። ደመቅ ያለ አቀባበል በሚሊኒየም አዳራሽ ተደርጎለት መኖሪያ ቤትና አጃቢዎች ተመደቡለት። ወዲያውም ይህ መንግስት ያነገስኩት እኔ ነኝ፣ ሀገር የሚያስተዳድርበትን ካልኩሌተር የሰጠሁትም እኔ ነኝ በማለት ይህ መንግስት ከኔ ፍቃድ ውጪ
ከተንቀሳቀሰ ከስልጣን የማስወገድ አቅም በእጅ ነው የሚል ማስፈራሪያ መሰል ንግግር አደረገ። በዚህም በወዳጆቹ ዘንድ በኢራኑ ሃይማኖታዊ መሪ አምሳያ ኢትዮጵያዊ አያቶላ ተብሎ ተጠራ። መሾምና መሻር የሚችለው ታላቁ አያቶላ ጀዋር ብቻ ነው የሚለው ፕሮፓጋንዳ ማህበራዊ ሚዲያውን ሞላው። ጀዋርም አስፈሪ ገጽታን የተላበሰ መሰለ። በበዓላት፣ በታላላቅ ዝግጅቶች፣ በህዝባዊ ስብሰባዎች፣ በፖለቲካዊ ውይይቶች ወዘተ ጀዋር ግንባር ቀደም ተጋባዥ ሆነ። ወደ መኖሪያ ቤቱ የሚጎርፈው ስልጣን ናፋቂም በዛለት። በሶደሬ መዝናኛ ስፍራ በተደረገ አንድ ስውር ስብሰባ አባገዳዎችን በማሳመን የአባገዳ ስርዓት አባዱላ ወይም የጦር መሪ ለመሆን እንዲሁም ተጽዕኖን ለማስፋት ጥረት አድርጎ እንደነበር ይነገራል። እርሱም በበላይነት የሚያምታታው ጋዲሳ ሆገንሳ ኦሮሞ የኦሮሞ አመራሮች መማክርት የሚባልና ከክልሉ መንግስት በላይ ሆኖ ለመንግስት መመሪያ የሚሰጥ አንድ የመንግስት አመራሮችና የተቋሚ ፖለቲካ ፓርቲዎች መሪዎች ስብስብ ተቋቁሞ ነበር። ከክልሉ ህዝብ ተወካዮች ምክር ቤት ጫፌ ኦሮሚያ በላይ ወይም ትዩ ራሱን ያስቀመጠው ይህ ስብስብ በማገባው ጉዳዮች መግባት በማብዛቱና ምንም ህጋዊ መሰረት የሌለው በመሆኑ እድሜው ሊረዝም አልቻለም። ከዚህም ጋር ተያይዞም የጀዋር አያቶላነት እየተቀዛቀዘ መጣ። ወደ መንበረ ስልጣን ሊመጣበት የተበተበው ሴራ ያልተሳካለት ጀዋር ከዚህ ጊዜ ጀምሮም የለውጡን መሪዎች ማጣጣል ጀመረ። እነሆ ዛሬም ስራ ፈት እንከነቃሽ ሆኖ ቀጥሏል። ከትላንት ሴራው የዛሬውን የሚለየው ህዝቡም እንትፍ ብሎ በተፋበት ወቅት ላይ የተጀመረው የሴራ ጉንጉና መሆኑ ነው የሚያሳዝነው። አይ አያቶላ መደምደሚያው እዚህ ላይ ሆኗል። ምንድነው ያተረፈው ከየካቲት 11 የትግራይ ህዝብ? ምንድነው ምን ትሩፋት ነው ያገኘው? ትርፉ ምንድነው? ምን አገኘ የትግራይ ህዝብ? ምንድነው የካቲት 11 ትርፉ? ምንድነው የካቲት 11 ለትግራይ ህዝብም ለኢትዮጵያ ህዝብም የሚለውን አንስቻለሁ። የትግራይ ፖለቲካ ማህበረሰብ ለህወሓት ስልጣን ሲባል በተራዘመ ሂደት ወደ ማይኖሪቲ ወደ ህዳጣን እንዲገባ የተደረገ መንግስቱ ለትግራይ ህዝብ ህዳጣን ነው። ግን እነሱ ቲፒኤልኤፍ በፓርቲ 40 ዓመት 50 ዓመት እንቆያለን የሚል ህልም ስለነበራቸው ማለት ነው ህዝቡን ህዳጣን አድርገውት ቆዩ። ፖለቲካል ማይኖሪቲ አድርገውት ቆዩ። ይሄ ነው የካቲት 11 ትሩፋት። የካቲት 11 እንደ አንድ አዎንታዊ ቀን ለትግራይ ህዝብ ማክበር ለኔ ትርጉም ያለው መስሎ አይሰማኝም። ምናልባት አበራም ከ49 ዓመት በኋላ ስናስበው እንግዲህ ከተወለደ 49 ዓመቱ በኢትዮጵያ መንበረ ስልጣን ወደ 27 ዓመቱ በትጥቅ ትግል 17 ዓመት እነዚህ ሁሉ ካለፈ በኋላ የትግራይ ህዝብ ዛሬ ምን አገኘ? እንግዲህ አብዛኛው የትግራይ ህዝብ ማለት በሚቻል መልኩ ለአስቸኳይ ምግብ እርዳታ የተጋለጠ በጦርነት ከፍተኛ ጉዳት የደረሰበት ብዙ ችግሮች ያሉበት አካባቢ ነው። ከኢትዮጵያ ካለው አካባቢ በከፍተኛ ሁኔታ የሰው ልጅ ስቃይ የሚታይበት አካባቢ ነው። የህወሓት ይህን ሁሉ ጊዜ መቆየት ለትግራይ ህዝብ ፋይዳውን ካየን ጥቅሙ ነው ጉዳቱ ነው የሚበልጠው? ይሄ ግልጽ ነው። በተለይ ደግሞ የትግራይ ህዝብ ልጆቹን በማሰለፍ በትግሉ ላይ በማሰለፍ ከከፈለ መስዋዕትነት አንጻር እዚህ ግባ የሚባል የፖለቲካ የኢኮኖሚና የማህበራዊ እድገቶች አሳይቷል ለማለት ይከብዳል። ይልቁንስ እንደኔ እምነት ህወሓት በ17 ዓመቱና ቀጥሎም በስልጣን ዘመኑ ባደረጋቸው እንቅስቃሴዎች በአጠቃላይ ስታየው በኢትዮጵያ እንደ ኢትዮጵያዊ ኃይል ሆኖ ያስመዘገባቸው ድሎች የተሻሉ ናቸው ብዬ አስባለሁ። ለትግራይ ግን በልዩ ሁኔታ ስታየው ግን የትግራይ ህዝብ ላለፉት 30ና 40 ዓመታት በጣም በኢኮኖሚ የደቀቀ ከብዙ ነገሮች የተገለለ ሆኖ ያሳለፈው ብቻ ሳይሆን ባለፉት 2 እና 3 ዓመታት ደግሞ ህወሓት መራሹ ባመጣው ጦርነት ብዙ ነገሩ ያጣበት፣ ልጆቹ ያጣበት፣ ኢኮኖሚው የደቀቀበት፣ አሁን ደግሞ በድርቅ የሚንገላታበት፣ በበሽታ በሚያልቁበት ሁኔታ እንዲገኝ የሚያደርግ የመሪነት ሚና ያለው ህወሓትና ከዚህ አንጻር ያደረገው ትግል የከፈለው መስዋዕትነትና ያገኘው ጥቅም ስታነጻጽር ኪሳራ እንጂ አትርፏል የምትለው አይደለም።